ኃጢአት ሲበዛ ምን ይሆናል መሰላችሁ? ኃጢአት ከማብዛታችን የተነሳ ኃጢአትን እየመራረጥን ብቻ ማክበድ እንጀምራለን። ዋናው ይሄ ነው እንጂ ቀላል ነው፣ ዋናው ይሄ ነው እንላለን ማለት ነው። ቅዱስ ዮሐንስ አፈወርቅ ግን ምንድን ነው? ገሃነም የማያወርድ ኃጢአት ካለ ንገረኝና የኃጢአት ቀላል ነው ብዬ እነግርሃለሁ ይላል። የትኛው ነው? ጓደኛን መደብደብ ብቻ አይደለም ኃጢአት። ኩሉ ዘያምዕኦ ለሁሁ ይትኮነን በአውደ ገሃነም። ወንድሙን የሚሰድበው የሚደበድበው አይደለም የሚያሳዝነው እንኳን በገሃነም ይፈረድበታል። የሚያሳዝነው እንኳን ተብሎ ነው የተጻፈ። እንዲህ ሆነ ሳለ መደብደብ አይደለም፣ መቀማት አይደለም፣ መስረቅ አይደለም፣ ማሰደድ አይደለም፣ መጥላት አይደለም፣ ቂም መያዝ አይደለም፣ መሳደብ አይደለም፣ ወንድምን ማሳዘን፣ ማበሳጨት፣ እንዲቆጣ ምክንያት መሆን እንኳን በገሃነም ያስፈርዳል። ኃጢአት ሲበዛ ምን ይሆናል መሰላችሁ? ኃጢአት ከማብዛታችን የተነሳ ኃጢአትን እየመራረጥን ብቻ ማክበድ እንጀምራለን። ዋናው ይሄ ነው እንጂ ቀላል ነው፣ ዋናው ይሄ ነው እንላለን ማለት ነው። ቅዱስ ዮሐንስ አፈወርቅ ግን ምንድን ነው? ገሃነም የማያወርድ ኃጢአት ካለ ንገረኝና የኃጢአት ቀላል ነው ብዬ እነግርሃለሁ ይላል። የትኛው ነው? ጓደኛን መደብደብ ብቻ አይደለም ኃጢአት። ኩሉ ዘያምዕኦ ለሁሁ ይትኮነን በአውደ ገሃነም። ወንድሙን የሚሰድበው የሚደበድበው አይደለም የሚያሳዝነው እንኳን በገሃነም ይፈረድበታል። የሚያሳዝነው እንኳን ተብሎ ነው የተጻፈ። እንዲህ ሆነ ሳለ መደብደብ አይደለም፣ መቀማት አይደለም፣ መስረቅ አይደለም፣ ማሰደድ አይደለም፣ መጥላት አይደለም፣ ቂም መያዝ አይደለም፣ መሳደብ አይደለም፣ ወንድምን ማሳዘን፣ ማበሳጨት፣ እንዲቆጣ ምክንያት መሆን እንኳን በገሃነም ያስፈርዳል።